እኔ ሁሌ እንደምለው የምድራችን 50% 50% ነው 50% ኢቪል 50% ጉድ ነው ያለው። ስለዚህ አሁን አዶናይ ዝም ብሎ ማለት ነው እየጠሉ የሚሰቃዩ አሉ፣ ዝም ብለው የሚያወሩ ጃንክ ነገር ስለ አዶናይ ማለት ነው። ይሄ ልጅ አሁን there is nothing ከዚህ ልጅ መጥፎ ነገር የሚወጣው ኤቭሪቲንግ የሚያወራው ነገር ሞቲቬት ማድረግ ያንግስተሮችን፣ ስለ ሪሊጅን ያወራ፣ ስለ ፖለቲካ ያወራ፣ ስለ እኔ እንደዚህ ነኝ እንደዛ ነኝ ያወራ፣ አፕሊፍት የሚያደርግ ፖዚቲቭ ያንግ ማን ዝም ብለው ከመሬት ተነስተው ቀን ሙሉ ይታመማሉ፣ እሱን ስም ለማጥፋት ማለት ነው። ስለዚህ አዶናይ I'm sure you know this ግን አሁን ይሄ ማርች 28 ያለውን ሞቲቬሽን ኢቨንት ወይም ስፒሪቹዋል ኢቨንት whatever ዲሲ ያለውን ማለት ነው ስለሱ አዶናይ ራሱን ዲፌንስ ሲያደርግ ስላየሁኝ ማለት ነው። ለምን እንደዚህ መጥፎ ነገር የምታወሩት? I'm sure አዶናይ he knows maybe as a content እንደ ክሊክ ቤትም ይሆናል የሚጠቀሙ ይሄንን ነገር ግን I wouldn't waste any time ኔጌቲቭ ሰው የፈለገ ነገር ብታረግለት የሚቀየር ነገር አይደለም። ይሄ 50% የሚልህ የፈለከውን ነገር ብታረግ የሆኑ የተወሰኑ ግለሰቦች አሉ ምንም ነገር የማይረኩ ኔጌቲቭነት ደማቸው ውስጥ ያለ እነዚህን አቮይድ ማድረግ ብቻ ነው። እግዚአብሔር ይርዳችሁ። አቮይድ ማድረግ ብቻ ነው እንጂ ለነዚህ ሰው ምንም አይነት don't even waste your energy። እኔ I don't care ቤተሰብም ቢሆን ኔጌቲቭ ኢነርጂ ከሆነ I avoid those people completely is not worth አያረጉም የነሱ ለነሱ ኔጌቲቭ ኢነርጂ የኔን ሙድ የሚያበላሽበት ምንም ወርዝ የሚያደርግ ነገር የለም። ሶ አቮይድ እነዚህ ነገሮች ማለት ነው። ስለዚህ አዶናይ we love you በቂ ነው። 50% የዓለም ፖፑሌሽን ከወደደ ወይም ሪስፔክት ያደረገ በቂ ነው። ሌላው ጃንክ ኔጌቲቭ ሰዎች አቮይድ ማለት ነው። keep doing what you doing አዶናይ ለያንገር ጄኔሬሽን your god sent ለአዳዲስ ጄኔሬሽኖች ራሳቸውን እንዲያውቁ ሞቲቬት እንዲሆኑ ላይፋቸውን እንዲቀየሩ ሲሽከረሙሙ ከሚውሉ ማለት ነው።